ሰሞኑን ጴንጤ ጴንጤ ማለት አብዝተሻል። ሙስሊሞች ሊጾሙ ነው፣ ኦርቶዶክሶችም ሊጾሙ ነው። የፋሲካ ጾም፣ የሙስሊሞች የረመዳን ጾም። ጴንጤ የት አለ የሚጾመው? ለሆዱ ኑሮ ለሆዱ የሚሞት ፍጡር አይደል እንደ ጴንጤ ያላችሁኝ ሰዎች ስሙኝማ። ጴንጤ ሲጾም ፓርላማ ያጽድቅልኝ አይልም። ጴንጤ ሲጾም መንገድ ይዘጋልኝ ይጨብጨብልኝ አይልም። ጴንጤ ሲጾም ምሽት አድሮ ነው የሚጾመው። እንደውም ጾም ያወቅኩት ጴንጤ ውስጥ ነው። ምክንያቱም እግዚአብሔር ቃል ሲናገር እኮ ስትጾሙ ፊታችሁ ላይ እንኳን ምንም አይነት ነገር እንዳይታወቅ፣ እንደ ጾማችሁ እንዳለ እንዳይታወቅ፣ በግብዝነት አይሁን፣ ምንም ሳይታወቅ ጾማችሁ ጸልዩ ነው የሚለው። ጴንጤ በሩን ዘግቶ ተንበርክኮ በስውር ይጸልያል። የሱ መልስ ደግሞ በአደባባይ ይገለጣል። እንደ ሌሎቹ ፓርላማ ይወቅልኝ፣ ይጨብጨብልኝ፣ ዜና ይነበብልኝ አይልም። ጾም እንደውም ያለው እነሱ ጋር ነው። በደንብ አድርጋችሁ ስሙ። ኦርቶዶክሶች ጴንጤ ላይ እግራቸውን ያነሳሉ፣ ሙስሊሞች ጴንጤ ላይ ተረከዛቸውን ያነሳሉ። አንድም ትንፍሽ አይሉም። ተባረክ ኢየሱስ ይወድሃል ነው የሚሉት። እስቲ የትኛው ጴንጤ ነው? እስቲ ፓስተር፣ ጠንቋይ ፓስተር አይተህ ታውቃለህ? ፓስተር እስቲ ነብይ ጠንቋይ ነው፣ ይሄ ጴንጤዎች ጠንቋይ ነው ተብለህ ሰምተህ ታውቃለህ? የለም። ቢያጣ ተንበርክኮ ጌታ ሆይ አንተ ታውቃለህ ነው የሚለው ጴንጤ። በደንብ አድርጎ ነው የሚጸልየው። ጸልየው ከላይ ይለቀቅለታል። ግን እኔ ማቃቸው ብዙ ጓደኞቼ ሼኪዎች ጠንቋይ ናቸው። ጠንቋይ ቤት ይሄዳሉ፣ ጠንቋይ ናቸው ማቃቸው። በጣም ብዙ ማቃቸው ሼኪዎች አሉ። ቄሶችም እዛው ቤተ መቅደስ ውስጥ ነው መጽሐፍ ይዘው ነው ድግምት የሚሰሩት እዛችሁ ማለት ነው። ለዚህ ጴንጤዎችን አትንኩ። ጴንጤ በጣም ነው የሚጾሙ፣ ደግሞ አንደኛ ናቸው በሃይማኖት ደረጃ። ጴንጤ አንደኛ ነው። እኔ ጴንጤ አይደለሁም፣ ግን ያው ጴንጤዎችን በጣም ስለምወዳቸው ነው። እና ሻሎም ኢየሱስ ይወዳቸዋል። ሲጾሙ እንደ ጴንጤ ጾሙ።